ሰላም እንዴት ናችሁ? በጌታዬ ሆይ እኔ በቃኝ ብያለሁ። ይህ ወርጭ በቃኝ፣ ይህ እርግማን ነው። ስምህ አዶናይ ነው ብለኛል። የስምህን ትርጉም ታውቃለህ? አይሁዳውያን እግዚአብሔርን የሚጠሩት አዶናይ ይሉታል። አዶናይ ማለት በአማርኛ ጌታ ወይም የሁሉ ኃይል ባለቤት ማለት ነው። በአሜሪካ ተነስቼ ወደ ካናዳ በቦርደር ኢሌጋሊ ክሮስ አድርጌ ለማለፍ ስወስን ማንም ሰው አይዞክ፣ ማንም ሰው ይህ ነገር ያጋጥማል፣ ችግር የለውም፣ አይዞክ፣ ህይወትህ ይስተካከላል ያለኝ ሰው የለም። ልጆች ገብተናል። ስሟ ጃኒ ትባላለች። የሀብታም ልጅ መሆኑን ያወቅኩት በረንዳ ወጣ ብሎ ገስት ሃውስ ይዝ ነው። ቅሬያዎች ነው እንችላለን ማለት አስባለሁ። እኔ ናንቺ ምን አይነት ቃላት ነው? አፍቅር ያታለው ታምቻል በደም አፍቅር ያሜን ወደድኩባት ከባከባታለው አጥቂ በደንብ አፍቅር ያታለው ታምቻል ከር አዶናይ በሰይፉ ፋንታሁን ቅር እንደተሰኘና እንዲሁም ደግሞ ሰይፉ ፋንታሁን አሽሙር እንደተናገረው በመግለጽ ሰይፉ ሾው ላይ መቅረብ እንደማይፈልግ አስታውቋል። በግልጽና በክብር ላስረዳ ፈልጋለሁ። ቲክቶከር ኦፍ ዘ ይር አሸናፊ አንደኛ የሚወጣው ሰው ማለት ነው። አሸናፊ የሚሆነው ወይም ደግሞ የሚሸለመው መኪና ነው። አሸናፊ አዶናይ ዛሀበሻ እንግዲህ ፖስት ያለው ነገር ተመልከቱ። እንደተመለከትኩት ስግጥ ፍምስ የሚለው አይዲያ ወይም ደግሞ ስም በጣም ብዙ ሰዎች እየተስማሙበት ነው ያለው። በጣም ብዙ ሰዎች ደግሞ አይስማሙበትም። የኢትዮጵያ ፌዴራል ፖሊስ አዶናይ ብርሃን የተባለ ተጠርጣሪን በቁጥጥር ስር ማዋሉን አስታወቀ። እንዴት ነህ? ምን ሆነሽ ነው የምታለቅሽው? አዶናይ ታሰረ እንዴ? አዶናይ ታሰረ። የተጽዕኖ ፈጣሪው የአዶናይ እናት ልጅ ያጠፋው ነገር የለም፣ መንግስት በቅርቡ አጣርቶ እንደሚለቀው ተስፋ አድርጋለሁ ሲሉ ተናገሩ። መንግስት ምላሽ ክወል ኢለ ያምን አነ ኸይደ ተመነጣጢረ ዝገብሮ ነገር የለይ ግን አነ በጸሎት የልድግፎ እግዚአብሔር ድማ ጸሎቱ እግዚአብሔር ድማ ከማን ምን ላዕሊ ወላዲት አምላክ ካልዕልዩ ንሱ ንሳ ክትድግፎት ሆን ያ ልብል እንትነለኒ ምንም ዘጨናና ነገር የብለይን። ጋይስ አዶናይ ናፈቀኝ ለኔ ብቻ ነው። የሚያደምጥ አጥቼ በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። የአዶናይ አድናቂዎች፣ የአዶናይ ወዳጆች እንኳን ደስ ያላችሁ። አዶናይ በዚህ ሰዓት ከመሸከ እስር መለቀቁ ወይ በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉን ይቅር እንደምን ሁሉ፣ አቤቱ ወደ ፈተና አታግባን፣ መንግስት ያንተ ናትና ኃይል፣ ምስጋና ለዘላለሙ አሜን። እመቤቴ ድንግል ማርያም ሆይ በቅዱስ ገብርኤል በመልአኩ በቅዱስ ገብርኤል ሰላምታ ሰላም ልሻለሁ። በሐሳብሽም ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተሞላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን እንድትለምኝልን እንማጸናለን።